ለግንባታ ብላችሁ አሸዋ ስትገዙ የተለመዱ ማጭበርበሪያዎች አሉ። እነሱም ማወቅ ይፈልጋሉ። የመጀመሪያ የማታለያ መንገድ ተጨማሪ ውሃ አሸዋ ላይ መጨመር ነው። በጣም የረጠበ አሸዋ መጠኑ እና ግብደቱ እንዲጨምር ይሆናል። አልተቀበላችሁት የአሸዋ መጠን ትከፍላላችሁ ማለት ነው። ሌላኛው ማጭበርበሪያ መንገድ አሸዋ ከሬዳሽ ከኮምቺ ወይም ከቆሻሻ ነገር ጋር በመቀላቀል የሚሰራ የማጭበርበር ሥራ ነው። ስታዩት ጥሩ አሸዋ ሊመስላችሁ ይችላል፣ ነገር ግን አርማታችሁን ደካማ ያደርገዋል። ሌላው መኪናው ላይ ብረት በመበየድ ወይም መኪናው ሙሉ አሸዋ እንደያዘ በማስመሰል የሚሰራ የማጭበርበር ሥራ ነው። ሌሎች ደግሞ ለናንተ ሳይነግሯችሁ እናንተ ያዘዛችሁትን አሸዋ በመቀየር ጥራቱ ዝቅ ያለ አሸዋ እንዲመጣላችሁ ያደርጋሉ። ሌላች አፈር ያለው የጠጠር ማምረቻ ተረፈ ምርት በመቀላቀል እና የተሳሳተ ደረሰኝ በማዘጋጀት የማጭበርበር ሥራ ይሰራሉ። እነዚህን የማጭበርበሪያ መንገዶች ማወቆ የግንባታ ፕሮጀክቶን ከአደጋ ለመጠበቅ፣ ገንዘብዎን ለማዳን እንዲሁም የግንባታ ጥራት ለማስጠበቅ ይረዳዎታል።